ብልጽግና ፓርቲ አዲስ አበባን በመወከል ለሰባተኛው ሀገራዊ ምርጫ የሚወዳደሩ እጩዎችን የማስተዋወቅ መድረክ አካሄደ። ብልጽግና ፓርቲ ለሰባተኛው ሀገራዊ ምርጫ አዲስ አበባን በመወከል ለሕዝብ ተወካዮች ምክር ቤትና ለአዲስ አበባ ምክር ቤት የሚወዳደሩ እጩዎችን የማስተዋወቂያ መድረክ አካሂደዋል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በአዲስ አበባ የብልጽግና ፓርቲ እጩዎች ትውውቅ መድረክ ላይ ባስተላለፉት መልእክት የመድረኩ ዓላማ ብዙ ሆኖ እንደ አንድ በማስራት ኃላፊነትን ጠንቅቆ ተረድቶ ተልእኮውን በመወጣት ሰባተኛውን ሀገራዊ ምርጫ ስኬታማ ለማድረግ መሆኑን አስገንዝበዋል። አስቸጋሪ ሁኔታዎች ውስጥ ጭምር ቃልን በተግባር በማዋል ህዝባችን የሚመሰክረው ውጤትን አስመዝግበናል ያሉት ክብርት ከንቲባዋ በፓርቲያችን እሳቤዎችና መርህ የላቀ ድል ለማስመዝገብ እንተጋለን ብለዋል። መንግስት የሚቋቋመው በምርጫና በህዝብ ፍላጎት መሆኑን ግልጽ በማድረግ አዲስ የፖለቲካ ባህል ለመገንባት ስኬታማ ርብርብ ማድረጉን ያወሱት ክብርት ከንቲባዋ ምርጫው ዲሞክራሲያዊና ታማኝነት ያለው ሆኖ እንዲጠናቀቅ ለምርጫው ውጤት ብቻም ሳይሆን ለሂደቱም በትኩረት እንደሚሰራ አስረድተዋል። በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊ አቶ መጎስ ባልቻ በበኩላቸው ሀገራዊ ስብራቶችን በተውሶ ርዕዮተ ዓለምና የፖለቲካ ሀሳቤ እንደማይፈቱ በማረጋገጡ ብልጽግና ፓርቲ መደመርን መንገዱ ሁለንተናዊ ብልጽግናን መዳረሻው በማድረግ ለሀገር በቀል ችግሮች ሀገር በቀል መፍትሄ የሰጣ የሀገራችን ፖለቲካ አዲስ ክስተት መሆኑን አስረድተዋል። ብልጽግና ፓርቲ የስልጡን ፖለቲካ መገለጫ የሀገር መንግስት ግንባታ ጽኑ መሰረት የሆነውን የተግባቦት ዲሞክራሲ እየገነባ መሆኑን ያስረዱት አቶ መጎስ በሚያጓጓ ድሉ በሰው ተኮር ባህሪው ኢትዮጵያ ውስጥ እያበራ ባለው ችቦ ታጅበው ብዝሃነትን ታሳቢ በማድረግ ለሰባተኛ ሀገራዊ ምርጫ ብቁ እጩዎችን ይዞ መቅረቡን ገልጸዋል። ኦላ ሆርሙዝ ረቲ ሙደማ አሜሪካ ኢራኒ ፊ ቃላይን ሰገቲ ቦባ ኦላን እጆን ቦባ ኢድላ አዱኛ ሆርሙዝ ጩፈሙ ወርዶፌ ሙደምኒ ባህ ግዱ ገሌሳ ጭሜት ፉፌራ ኦብኒ ገላነራ አሜሪካ ደውኒ ዋን ቦባ ፊኡን ኦላ ሆርሙዚን ደርበኒፍ ኤጉምሰ ታሲሱፍ ቆፒ አከንታን ኢብሴራ ፕሬዝዳንቲን አሜሪካ ዶናልድ ትራምፕ ወለቲ ቡኢንስ ናናው ቻቲ ሙደቴን ቃላይን ሰገቲ ቦባ ኡመሚ ዋሽንግተንን ከን hindaadesine fi carra gaarii jedhani gatiin boba qaala'uun ameerikaan faayidaa dinagdee olaanaa argattus iyyeeffannoo ishee inni guddaan garuu iraan meeshaa nikulaaraa akka hin qabaanne ittisuuf humna loltummaa ishee dadhabsiisuuf akka ta'es eeraniiru. Ameerikaan biyya oomisha boba'aa olaanaa qabdu ta'uu kaasanii boba'aa kuusaa tarsiimawaa keessa jiru gabaaf kan dhiyeessitu ta'us ibsanii hoogganaan olaanaan haaromni iraan moojtaabaa kaameenii gama isaaniin teeraan ulaa hormus cufuu cimsitee kan itti fuftu ta'uu ibsaniiru. Iraan fanjiiwwan galaanarraa kumaatamaa kiyyeessuun dooniiwwan daldalaa irratti haleellaa misaa'ilaa gaggeessaa akka turte eerani. Iraan haleellaawwan Ameerikaa fi Israa'el irratti raawwatamaniif miidhaa hanga yoonaa ishee raga'eef tarkaanfii deebii fudhachuuf qophii akka taate hubachiisuu isaanii Aljeeziraan gabaaseera.